ፕሮግራማችንን አሁን ጀምረናል። በዛሬው ፕሮግራማችን ከያዝናቸው ዋና ዘገባዎች መሃል ጠቅላይ ሚኒስትር አብይ ከኤርትራ መንግስት ጋር ጸብ የተጀመረው በትግራይ ጦርነት ወቅት ነው ስለማለታቸው፣ አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። በኒጀር አይኤስ በፈጸመው ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ 2 አውሮፕላኖች ጉዳት ደረሰባቸው። ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በኒጀር በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ 2 አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ አስታወቀ። ለጥቃቱ ኢስላሚክ ስቴት ኃላፊነቱን ወስዷል። አጭር ዘገባ አለን። የኢትዮጵያ አየር መንገድ ሰኞ ባወጣው መግለጫ እንደጠቀሰው ይህ ጥቃት የደረሰው ረቡዕ ጥር 21 ሌሊት ላይ ነው። ኢስላሚክ ስቴትስ ወይም በምህጻሩ አይኤስ ከኒጀር ዋና ከተማ ኒያሚ ወጣ ብሎ በሚገኘው ዲኦሪ ሃማኒ ዓለም አቀፍ አየር ማረፊያ ላይ የተፈጸመውን ድንገተኛ ጥቃት ማቀነባበሩን በመግለጽ ኃላፊነት ወስዷል። የኮት ዲቮር አየር መንገድ በአየር ማረፊያው ላይ በደረሰው ጥቃት አንድ ኤርባስ ኤ319 አውሮፕላን ላይ ጉዳት እንደደረሰበት አስታውቋል። የአውሮፕላን ዋነኛ አካልና የቀኝ ክንፉ መጎዳቱንም ገልጿል። በዚህ ጥቃት ጉዳት ያስተናገደው ሌላኛው አየር ትራንስፖርት አቅራቢ የኢትዮጵያ አየር መንገድ ድርሻ የያዘበት አስካይ ነው። ዋና መቀመጫውን ቶጎ ውስጥ ያደረገው አስካይ ራሱን ፓን አፍሪካዊ አየር መንገድ ብሎ የሚገልጽ ሲሆን ወደ ተለያዩ የአፍሪካ ሀገራት ይበራል። የአስካይ ቴክኒካልና ስትራቴጂክ አጋር የሆነው የኢትዮጵያ አየር መንገድ የካፒታል ወጪ በማድረግ ተሳትፏለሁ። የኢትዮጵያ አየር መንገድ በ2001 ዓ.ም የተመሰረተው አስካይ አየር መንገድን የ25% ድርሻ የያዘ ሲሆን የመጀመሪያዎቹን 5 ዓመታትም አስተዳድሮታል። በአሁኑ ሰዓት የአስካይ አየር መንገድ ዋና ስራ አስፈጻሚ ኤልያስ ወልደ ማርያም ናቸው። አስካይ አየር መንገድ ጥቃቱ በደረሰ ማግስት ሐሙስ ዕለት ባወጣው መግለጫ ከምሽቱ እስከ ንጋት የቆየ የደህንነት ችግር መከሰቱን አረጋግጦ ነበር። በኒጀር አየር ማረፊያ ላይ በደረሰው ጥቃት ቆመው በነበሩ 2 የአስካይ አውሮፕላኖች ላይ መጠነኛ ጉዳት መድረሱንም ገልጸዋል። የኢትዮጵያ አየር መንገድ ሰኞ ባወጣው መግለጫ ጉዳት የደረሰባቸው ቦይንግ 737 አውሮፕላኖች እንደሆኑም አስታውቋል። ጉዳት የደረሰባቸው አውሮፕላኖች የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካይነት ከአውሮፕላን አከራዮች የተከራያቸው እንደሆኑም አስታውቋል። በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ እንደሆኑም አክሏል። በአውሮፕላኖቹ ላይ የደረሰው ጉዳት ለመገምገም የቴክኒክ ቡድን ወደ ስፍራው መላኩን የገለጸው የኢትዮጵያ አየር መንገድ ቡድኑ ጉዳቱ መጠነኛ መሆኑን እንዳረጋገጠ አስታውቋል። አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡ ለማሳወቅ እንወዳለንም ብሏል። በአየር ማረፊያው ላይ ከተፈጸመው ጥቃት ጋር በተያያዘ 4 ወታደሮች እንደተጎዱና 20 ጥቃት አድራሾች እንደተገደሉ የኒጀር መከላከያ ሚኒስቴር አስታውቋል። በመፈንቅለ መንግስት ስልጣኑ የተቆጣጠረው የኒጀር ጁንታ በአየር ማረፊያው ጥቃት ያደረሱትን ኃይሎች ይደግፋሉ ሲል የፈረንሳይ፣ የቤኒንና የአይቮሪ ኮስት ፕሬዝዳንቶችን ከሷል። በአውሮፕላን ማረፊያው ላይ የተሰነዘረውን ጥቃት ለማክሸፍ እገዛ አድርጋለች ላላት ሩሲያ ደግሞ ምስጋናን አቅርበዋል። ጠቅላይ ሚኒስትር አብይ ኢትዮጵያ ለታላቁ ህዳሴ ግድብ ግንባታ ከውጭ ሀገር እርዳታም ሆነ ብድር አልወሰደችም አሉ። ጠቅላይ ሚኒስትር አብይ አህመድ የ2018 በጀት ዓመት የ6 ወራት የመንግስታቸው የሥራ አፈጻጸም ሪፖርትን በሚመለከት ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው ይህን ያሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የታላቁ ህዳሴ ግድብ ግንባታን በገንዘብ መደገፏን በተደጋጋሚ ተናግረዋል። ይህ ከእውነት የራቀ መሆኑን ጠቅላይ ሚኒስትሩ አብራርተዋል። በህዳሴ ላይ አንድም ብር እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም። በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው።
ጠቅላይ ሚኒስትር አብይ ሰዓታትን በፈጀ ምክር ቤት ውሏቸው ካነሷቸው ሌሎች ዋና ዋና ጉዳዮች መሃል በኢትዮጵያና በኤርትራ መካከል የተከሰተው የግንኙነት መሻከር አንዱ ነው። ጠቅላይ ሚኒስትሩ በሰሜን ኢትዮጵያ ጦርነት ወቅት በኤርትራ ወታደሮች ተፈጸሙ ስላሏቸው ውድመቶችም ዘርዝረዋል። ጠቅላይ ሚኒስትር አብይ ይህን ያሉት መንግስታቸው ከኤርትራ ጋር ስለገባበት ቅራኔ አጀማመር ከዚህ በፊት ያልተናገሩትን ጉዳይ እማኞችም በመጥቀስ ነው። በኤርትራና በኢትዮጵያ መካከል አለመግባባት የጀመረው ኢትዮጵያ የቀይ ባህርን ጉዳይ ስታነሳ ነው የሚሉ ወገኖች መኖራቸውን በማንሳት ይህ ስህተት መሆኑን ተናግረዋል። ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። በሁለቱ ሀገራት መካከል ለተፈጠረው መቃቃር ሌላ ምክንያት የሆነው የኢትዮጵያ የባህር በር የማግኘት ፍላጎት በባሌም ሆነ በቦሌ የሚሳካ ነው በማለት ጠቅላይ ሚኒስትሩ በእርግጠኝነት ተናግረዋል። ኢትዮጵያ የባህር በር በጦርነት ሳይሆን ሰጥቶ በመቀበል መርህ በሰላማዊ መንገድ በንግድ ህግ ለማግኘት እንደምትፈልግ በመግለጽ ይህን መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል ብለዋል። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። የተፈናቃዮችን ጉዳይ ያነሱት ጠቅላይ ሚኒስትር አብይ አህመድ ተፈናቃዮች ወደ ቀያቸው እንዳይመለሱ የራስ ህልውና ማቆያ የሆኑ ነው ሲሉ የወልቃይት ተፈናቃዮችን በማሳያነት በመጥቀስ ተናግረዋል። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተ አትወስኑም። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ጠቅላይ ሚኒስትሩ ካነሷቸው ሌሎች ጉዳዮች መሃል ከጥቂት ወራት በኋላ ይካሄዳል የተባለው 7ኛው አገር አቀፍ ምርጫ ይገኝበታል። ጠቅላይ ሚኒስትር አብይ የዘንድሮ ምርጫ ሰላማዊ፣ ፍትሃዊና አካታች ለማድረግ እየተሰራ መሆኑን ተናግረዋል። ባለፉት ዓመታት ከተካሄዱት ምርጫዎች የተሻለ እንዲሆን አበክረን እየሰራን ነው ሲሉም አክለዋል። የመንግስት ኃላፊዎች በተለያዩ ክልሎች ተንቀሳቅሰው እየሰሩ መሆኑን የተናገሩት ጠቅላይ ሚኒስትሩ አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው፣ አንዳንዶቻችሁ ሰግታችኋል፣ ለኢትዮጵያ ህዝብ መልሱ በውጤት ነው ብለዋል። ምርጫው ባለፈው ከነበረው ምርጫ አሳታፊ እንዲሆን ይሰራል በማለት የአንድ ፓርቲ ድምጽ ለኢትዮጵያ አይጠቅማትም ብለዋል። አድማጮች
እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ጀመረ። በፌዴራል መንግስቱና በትግራይ ኃይሎች መካከል የተከሰከሰውን ግጭት ተከትሎ ተቋርጦ የነበረው በረራ ዛሬ ጠዋት ከአዲስ አበባ ወደ መቀሌ በተደረገ በረራ መልሶ ተጀምሯል። በሶማሊያ የ14 ዓመት የቤት ሰራተኛዋን የገደለች ሴት በጥይት የሞት ፍርድ ተፈጸመባት። የ14 ዓመቷ ታዳጊ ባለፈው ህዳር ከተገደለች በኋላ በሀገሪቱ ህዝባዊ ቁጣ ተቀስቅሶ ነበር። ኬንያውያን ለፍቅረኛሞች ቀን ከገንዘብ ኖት የአበባ እቅፍ እንዳይሰሩ ማስጠንቀቂያ ተሰጠ። የኬንያ ሽልንግን በመጠቀም የአበባ እቅፍ የሚያዘጋጁ ሰዎች እስከ 7 ዓመት በሚደርስ እስራት እንደሚቀጡ የሀገሪቱ ብሔራዊ ባንክ አስጠንቅቋል። የኢራንና የአሜሪካ ተወካዮች ለድርድር ሊቀመጡ ነው። በቀጣይ ቀናት የአሜሪካውን ፕሬዝዳንት ልዩ መልእክተኛና የኢራኑ የውጭ ጉዳይ ሚኒስትር ቱርክ ኢስታንቡል ውስጥ ለመገናኘት ቀጠሮ እንደያዙ ዘገባዎች አመልክተዋል። የፈረንሳይ ፖሊስ ኢሎን መስክ የሚያስተዳድረውን የኤክስ ቢሮ ፈተሸ። የፓሪስ አቃቢ ሕግ ብርበራው የተካሄደው በኤክስ ቻትቦት የሆነው ግሮክ ላይ እየተደረገ ካለው ምርመራ ጋር የተያያዘ ነው ብሏል። ህንድ ከሩሲያ ነዳጅ ላለመግዛት ከአሜሪካ ጋር ተስማማች። ፕሬዚዳንት ትራምፕ በስምምነቱ መሰረት ህንድ በቅጣትነት ተጥሎባት የነበረው ተጨማሪ የ25 በመቶ ታሪፍ እንደሚነሳላት አስታውቀዋል። የታዋቂ ሰዎችን ስም መነጋገሪያ ያደረገው የወሲብ ወንጀለኛ ጄፍሪ ኤፕስቲን ማን ነው? ቀጣዩ ዘገባ ያስቀኘናል። እኔ ወሲባዊ ጥቃት አድራሽ ወንጀለኛ ሳልሆን ጥፋተኛ ነኝ ሲል ጄፍሪ ኤፕስቲን ከኒውዮርክ ፖስት ጋር በአውሮፓውያኑ 2011 ባደረገው ቃለ ምልልስ ተናግሮ ነበር። ኤፕስቲን በሰጠው በዚህ ቃለ ምልልስ ሴክሹዋል ፕሬዴተርና ኦፌንደር የሚሉት ቃላትን ልዩነት በመግለጽ የወሲብ ወንጀለኛ እንዳልሆነ ገልጿል። ሰው የገደለና ዳቦ የሰረቀ ልዩነት የለውም ወይ ሲልም ለኒውዮርክ ፖስት ተናግሮ ነበር። ኤፕስቲን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ቤት ሞቷል። አሟሟቱ ሚስጥራዊ ነው። በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄው ውድቅ ተደርጎ ብይን እየተጠባበቀ ሳለ ነበር የሞተው። ህዳር 2025 የአሜሪካ ኮንግረስ ሁለቱ ምክር ቤቶች የኤፕስቲን ሰነዶች ለህዝብ ይፋ እንዲደረጉ ውሳኔ አሳለፉ። ይህ ውሳኔ ከብዙ ውዝግብ በኋላ የመጣ ነው። ማጋ የሚባለው የትራምፕ ደጋፊ ኃይል ለሁለት ተሰንጥቆ ነበር። በዚህ ውሳኔ ገሚሱ ሰነዱ ያለምንም ቅድመ ሁኔታ ለህዝብ ይፋ መሆን አለበት አለ። ገሚሱ ያስፈልጋል አይደለም ሲል ከትራምፕ ጎን ተሰለፈ። በመጨረሻ ኮንግረስ ይፋ እንዲሆን ውሳኔ ያሳለፈ። ውሳኔው ኤፕስቲን ፋይልስ ትራንስፓረንሲ አክት ይሰኛል። የኤፕስቲን ፋይሎች ይፋ መደረግ ከጀመሩበት ጊዜ አንስቶ የዓለም መገናኛ ብዙሃንን ተቆጣጥረዋል። ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎችንም እያጋለጠ ነው። አሁንም ድረስ ይፋ ያልተደረጉ ሰነዶች አሉ። ኤፕስቲን ማን ነው? ኒውዮርክ ተወልዶ ያደገው ኤፕስቲን ዳልተን በተባለ ትምህርት ቤት ውስጥ የሂሳብና ፊዚክስ አንድ ተራ መምህር ነበር። ከተማሪዎቹ የአንደኛው አባት በኤፕስቲን ብቃት ተደንቆ የአሜሪካና የዓለም የመዋለ ንዋይ ማዕከል ከሆነው የኒውዮርክ ዎል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ከአንዱ ጋር የመተዋወቅ እድልን ይሰጠዋል። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላ ጄፕስቲን ኤንድ ኮ የተባለ የራሱን ድርጅት መሰረተ። ድርጅቱ ከ$1 ቢሊዮን በላይ ያላቸው ቱጃሮችን ሀብት በማስተዳደር ስኬታማ ሆነ። ፍሎሪዳ ባለው ቅንጡ መኖሪያው፣ ኒው ሜክሲኮ ባስገነባው ቤት እንዲሁም ኒውዮርክ በሚገኘው መኖሪያው ከታዋቂ ሰዎች ከአርቲስቶችና ከፖለቲከኞች ጋር መገናኘት ጀመረ። ፕሬዚዳንት ዶናልድ ትራምፕ በ2002 ከኒውዮርክ መጽሔት ጋር ባደረጉት ቆይታ ጄፍን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነው ብለው ነበር። አሁን ግን ያንን እየካዱ ይመስላል። ከሱ ጋር መሆን አዝናኝ ነው። የኔን ያህል ቆንጆ ሴቶች እንደሚወድም ይነገርለታል። አብዛኞቹ ሴቶች ደግሞ አዳጊ ናቸው። ጄፍሪ ህይወትን እንደሚያጣጥም ጥያቄ የለውም ማለታቸውም ተዘግቦ ነበር። አሁን ግን ከሱ ስምና ድርጊት ራሳቸውን ለማራቅ ይሞክራሉ።
ዶናልድ ትራምፕ ከኤፕስቲን ጋር በተያያዘ አንዳችም የወንጀል ድርጊት ውስጥ አለመሳተፋቸውን ደጋግመው ነው የሚናገሩት። ኤፕስቲን ሴቶች ላይ የፈጸመ በነበረው ጸያፍ ድርጊት ምክንያት ከዓመታት በፊት ትራምፕ ከክለባቸው እንዳባረሩት ዋይት ሀውስ አስታውቋል። በኤፕስቲን ሰነዶች ስማቸው የተጠቀሱ ዝነኞች ብዙ ናቸው። በእርግጥ ስማቸው መጠቀሱ አንዳች ስህተት መፈጸማቸውን በቀጥታ የሚያመላክት ላይሆን ይችላል። በ2002 የቀድሞ ፕሬዚዳንት ቢል ክሊንተን፣ ተዋናይ ኬቪን ስፔሲ እና ክሪስ ታከር በኤፕስቲን የግል ጄት ወደ አፍሪካ ተጉዘዋል። በ2003 የወሲባዊ ጥቃት ክሶች ከቀረቡበት የፊልም ፕሮዲውሰሩ ሃርቬ ዌንስታይን ጋር በመሆን ኒውዮርክ መጽሔትን ለመግዛት ሞክረዋል። በዚያው ዓመት ለሃርቫርድ ዩኒቨርሲቲ $30 ሚሊዮን ለግሷል። ይኸው ወንጀለኛ ጄፍሪ ኤፕስቲን ከኤፕስቲን ቅሌት ጋር ምንም አይነት ክስ ያልቀረበበት ቢሊዮነሩና የመጀመሪያው ትሪሊዮነር ኤለን መስክ ከዚህ ቀደም ኤፕስቲን ወደ ደሴቱ መጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለ ይናገራል። አሁን የተለቀቁት ኢሜሎች እንደሚያሳዩት ኤለን መስክ ከአንድ ጊዜ በላይ የኤፕስቲን ደሴትን ለመጎብኘት ጥያቄ አቅርቦ ነበር። ታሪኩ ረጅም ነው። ለማንኛውም ኤፕስቲን የታሰረው ሐምሌ 2019 ላይ በግል ጄቱ ከፓሪስ ሲመለስ ነበር። ከሞተ በኋላ የቀድሞ ፍቅረኛው ማክስዌል መነጋገሪያ ሆናለች። በሕይወት አለች። ነሐሴ 2020 በቁጥጥር ስር የዋለችው ከኤፕስቲን ጋር በማበር ተከሳ ነው። 2021 ከ6 ክሶች በ5ቱ ጥፋተኛ ተብላ የ20 ዓመት እስራት ተፈርዶባት ዘብጥያ ናት። ዶናልድ ትራምፕ ይቅርታ ሊያደርጉላት እንደሚችሉ ወሬዎች ይናፈሳሉ። ኦክስፎርድ የተማረችው ማክስዌል ኤፕስቲን ቢል ክሊንተንና ልዑል አንድሩን ጨምሮ ከሌሎችም ተጽዕኖ ፈጣሪዎች ጋር እንዲተዋወቅ ማድረጓ ተገልጿል። ማክስዌል ትንንሽ ሴት ልጆችን በመመልመል ኤፕስቲን የወሲብ ብዝበዛ መረብ ስትጋብዝ ስታቀርብ ኖራለች ተብላም ተከሳለች። የካራባው ዋንጫ የግማሽ ፍጻሜ ዛሬና ነገ ይካሄዳል። ዛሬ ምሽት 5 ሰዓት ጀምሮ አርሰናል ከቸልሲ ይጫወታሉ። ስለ ቅድመ ጨዋታው ሊነግረን ገላና በላይ ስቱዲዮአችን ይገኛል። ከሁለት ሳምንት በፊት ስታንፎርድ ብሪጅ በተደረገው የመጀመሪያው ዙር የግማሽ ፍጻሜ ጨዋታ ቤን ዋይት፣ ቪክቶር ዮከሬሽ እና ማርቲን ዙብመንዲ ባገቡት 3 ጎሎች አርሰናል አንደኛውን እግሩን ወደ ፍጻሜ ጨዋታ ማስሸጋገር መቻሉን አረጋግጦ ነበር የተመለሰው። ከማንቸስተር ዩናይትድ ቼልሲን የተቀላቀለው ጋር ናቸው 2 ጎል ለቼልሲ ማስቆጠር ቢችልም ክለቡን ከሽንፈት መታደግ አልቻለም ነበረ። ዛሬ ምሽት እንግዲህ በኤምሬትስ ስቴዲየም ሁለተኛው የደርሶ መልስ ግጥሚያ ነው የሚደረገው። ለአርሰናል አቻ መውጣት በቂው ነው። አርሰናል የዛሬውን ምሽት ጨዋታ በድል ካጠናቀቀና ወደ ፍጻሜ ውድድር መሻገር ከቻለ ከ2020 በኋላ ለመጀመሪያ ጊዜ የሚሳተፍበት የፍጻሜ ውድድር ነው የሚሆነው። በካራባኦ ካፕ ደግሞ ለፍጻሜ ደርሶ የነበረው የዛሬ 8 ዓመት ነው እና ለአርሰናል ይህ ውድድር በጣም ወሳኝ ነው። በተቃራኒው ቼልሲ ይህንን ውጤት መቀልበስ ይኖርበታል። 3-2 በስታንፎርድ ብሪጅ የደረሰበትን ሽንፈት ቀልብሶ ወደ ፍጻሜው ማለፍ ከቻለ በ7 ዓመት ጊዜ ውስጥ ለአራተኛ ጊዜ ለፍጻሜ መድረስ ይችላል ማለት ነው ቼልሲ። መልካም። የሁለቱ ክለቦች ባላንጣነትና የቅርብ ጊዜ ውጤት ምን ይመስላል? ከቅርብ ጊዜ ወዲህ የለንደን ደርቢ ክለቦች በተገናኙበት ውድድር አርሰናል ከፍተኛ የበላይነት እያሳየ ነው ያለው። ባለፉት 9 ውድድሮች በሁሉም ዘርፍ ቻምፒየንስ ሊግ፣ ፕሪሚየር ሊግን፣ የካፕ ውድድሮችን ጨምሮ ማለት ነው በተገናኙበት 9 ጨዋታዎች ሁሉንም አርሰናል አልተሸነፈም። 6ቱን አሸንፎ 3ቱን አቻ ወጥቷል። ግን ደግሞ ሪከርዱን ወደ ኋላ ተመልሰን የምናይ ከሆነ ከፍተኛው ያለመሸነፍ ሪከርድ የተመዘገበው ከ1999 እስከ 2004 በነበረው የውድድር ዘመን 17 ጊዜ ተገናኝተው አንድም ጊዜ አርሰናል በቼልሲ አልተሸነፈም። ዛሬ ይህንን መልካም ሪከርድ አርሰናል አስጠብቆ ወደ ቀጣዩ ዙር 8 ዓመት በኋላ ለፍጻሜ ይደርሳል ወይስ ቼልሲ ባለፈው ሳምንት እንዳየነው 2-0 እየተመራ 3-2 ያሸነፈበትን የፕሪሚየር ሊግ ጨዋታ ደግሞ ወደ ፍጻሜ ያልፋል የሚለውን ዛሬ ምሽት 5 ሰዓት የምናየው ይሆናል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ሌሎች ዝርዝር ዘገባዎችን በድረገጻችን www.bbc.com/amharic እንዲሁም በፌስቡክ ገጻችን ቢቢሲ ኒውስ አማሪክ ማግኘት ትችላላችሁ። ቢቢሲ ኒውስ አማሪክ ብላችሁ የዩቲዩብና የዋትስአፕ ግሩፕ